የማክበር ሰላምታችንን ያቀረብን የልጃችን ሄርሜላ እና የልጃችን የአብርሃም ታደሰ የሰርግ ፕሮግራም ፈጸመው ማደር ካሜራ ይዘሃል መቼም አትዋሽም አልሰጠውም ብለህ ሚዲያ ላይ ያለው ያው ሚዲያ ላይ ያለው ስለዚህ ይሄ ደግሞ ትልቅ መረጃ ነው ለኔ ማለት ነው ተጣጣ ለኔም ለሩታ የሚገባችሁን ቅጣት ታገኛላችሁ ካሁን በኋላ ማለት ነው እንግዲህ እንደምት ማለት እኛ ብንላደድ መስሏችሁ ነው ሐሳባችሁ ምን ለማሰብ ፈልገን እንግዲህ ወልሽ የሚለው የማክበር ሰላምታችንን ያቀርባል አይ አየሁት እኮ አንተ ባታነብልኝ ምን ያነባለሁ እኮ ገብቶሃል አይደል አንተ ባታነብ ማንበብ አይጠበቅብህም ሲጀመር ይሄ ምንድን ነው ለማለት ነው እንግዲህ ስሙ ማን ነው የሚሉሽ ለሩታ ነው የሚለው ለሩታ ያንቺም ካርድ እዛች ጋር አለ ከሪገላችሁ ግን ማትመስሉኝም ሲጀመር የሰጠሽ እኮ የሰርግ ጥሪ ካርድ ብቻ ነው ከዛ ውጪ ምን ተፈጠረ የሰርግ ለኔ እንዴት ትሰጠኛለህ የራስ ሰርግ ነው ተራኝ ሩታ ገይሳት እሺ የሰጣት ደስ ይለኛል አንተ ልታገባ እኮ ነው የሰጠኝ የአብርሃም እና ሄርሜላ ብለህ እኮ ነው የሰጠኝ ሰላም ውድ የተከበራችሁ የኛ ቤተሰቦች እንዴት ናችሁ እኔ ዳር እግዚአብሔር ይመስገን እናንተ ጋር ሁሉ መልካም ሁሉ ሰላም ያ እግዚአብሔር የተመሰገነ ሁሉ መልካም ሁሉ ሰላም ነው ዛሬ እንግዲህ ደጋሽ ቀልብም የለውም በመደገስ ተወጥሬ ቀን ነገሮች ራቅ ብዬ ነበር እንግዲህ ቤተሰብ እንኳን ደስ አላችሁ የጥሪ ካርዱ እንግዲህ ይሄን ይመስላል የአብርሽና የሄርሜላ ጥሪ ካርድ እንግዲህ ይሄን ይመስላል ሳነብላችሁና የማክበር ሰላምታችንን ያቀረብን የልጃችን ሄርሜላ እና የልጃችን የአብርሃም ታደሰ የሰርግ ፕሮግራም ፈጸመው ይልና ቀኑ ለእናንተ ይፋ መሆን የለበትም በርግጥ ያው ጊዜው ትንሽ ቢርቅም ግን ደግሞ ሰው ገና ካሁን እንዲዘጋጅበት የጥሪ ካርድ አሁን ነው መስጠት የምንጀምረው እና የጥሪ ካርድ መስጠት ከጀመረን በኋላ ሰው እንዲዘጋጅና ምክንያቱም ያው ከቡታጀራ ውጪ ስለሆነ ሰው ከቡታጀራ ውጪ ተነሳ በአንዴና ሊባል አይችልም ለዛ ቀደም ያን ስተናቸው እስከዛ ድረስ እንዲያስቡበት ይሄ ስተናቸው ነው እና እንግዲህ እንደምታዩት መቼም ያምራል ቤተሰብ የሰርግ ካርዱ እንደገና እስቲ ኮሜንት ላይ የገባችሁ ደግሞ የሰርግ ካርድ ላይ ምሽት የምትሉ ሰዎች ካላችሁ ጻፉልኝ የሰርግ ካርድ አደረሳችኋለሁ ልክላችኋለሁ አላችሁበት መታረም ትችላላችሁ ሰርጉ እንደገና ደግሞ ሲቀጥልም ደግሞ ላይቭ በአቤላ ቤት ይተላለፋል ሰርጉ እንደዛ አስበናል ብዙ ነገሮች እንደዚህ ያደርግን ነው እና ዛሬ የመጣሁበት ዋንኛ ምክንያቱ ይሄን ጥሪ ካርድ ለሰው ልሰጠው ነው ማለት እንግዲህ ትላንትና አይታችኋል ከአንድ ሰው ጋር ነበርኩኝ ከአንድ ሰው ጋር እስከነበርኩኝ ድረስ ደግሞ ካሜራማን ያምራል አይደል ሰርግ ካርዱ የሚያምር የሰርግ የካርድ ምርጫዬ ምናምን አንደኛ ነው ማለት የሆነ ራሴን በራሴ ምርጫ ተገረም ያለውና አብርሽም ወዶታል በነጋችን ላይ አብርሽም ይሄን በጣም ወዶታል እና ይሄን የሰርግ ካርድ ደግሞ ሰጠው ለአንድ ሰው የሩታ አክስት አለች እና ትላንትና አያችኋል ተገናኝተን አውርተን ነበረ ከዛ አቤላ ጋርም ሄደን ብዙ ነገሮችን አድርጋለች የሚደብር ነገሮችን ያው ማለት ትንሽ ቢደብርም ማለትም ደግሞ ያው እንደዛ ታረግም ብዬ በገምትም እንደዛ ነገር አድርጋለች አያችኋል ቃል የገባችኝ የነበረው ምንም እንደማታደርግ ነበረ ምንም ሊፈጠር እንደማይችል ነበር ቃል ገብታኝ የነበረው ግን ደግሞ እሱን ቃሎችን አፍርሳ አቤልን ትንሽ አስደብረዋለች እና ብቻስ ይሁን እና ይሄ ጥሪ ካርድ የሚለው እንግዲህ እስከነ ቤተሰቦችሽ ነው ማለት ሩታን እስከነ ቤተሰቦቿ እንግዲህ ይሄ የጥሪ ካርድ ነው እንዲደርስ የምፈልገው ደግሞ ለሩታ ስለሆነ ይሄ ካርድ ለሩታ እንዲሰጥ ነው የምፈልገው እና በገኒ በኩል ነው እንደገና ደግሞ ያው እዚህ ጋር ይዣለሁ ሁሉም ይዣለሁ ለሩታ እህትም ለሜላትም ለገነትም ለሁሉም ካርድ ይዣለሁ ግን ይሄ ካርድ ያው ለሳምፕል እናንተ ላሳያችሁ ብዬ ነው እሰጣለሁ ብዙ ካርዶች አሉ ካሜራማን ጋር ብዙ ካርዶች አሉ አንድ ካርድ ብቻ አይደለም ግን ይሄ ካርድ ደግሞ ለሩታ የሚሰጥ ካርድ ስለሆነ ምክንያቱም ያው እሷም ትናንት እንዳያችሁት እንግዲህ እዩ የለቀው ቪዲዮ አይገው ነበረ ሩታም ልታገባ ነው የሚል ነገሮችን እየሰማሁ ነው ያለሁት ሩታም ልታገባ እንደሆነ ብዙ ነገሮችን ያ ነገር እንግዲህ በዚህ አጋጣሚ እንኳን ደስ ያለሽ ሩታ ፈረንጅ ታጋይ ቢሆን ምንም ታጋይ ቢሆን እንኳን ደስ ያለሽ እላለሁ ብቻ መልካም ይሁን እና ይሄ ካርድ ላንቺ ነው
እንግዲህ እሱም ያው ለሰርጉ አጥተው የራስ ይድሯትም አይሆንም፣ አንቺም እንደዛው። ምክንያቱም አንቺ ማግባትሻል እሱም ያገባ ስለሆነ ምንም ያን የሚከብድ ነገር የለውም። እና ፕሊስ ይሄን ነገር በአክስትሽ በኩል ልክልሻለሁ። ይሄን ቪዲዮ ደግሞ እንደምታየው በጣም 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 እርግጠኛ ነኝ። ስለዛ እና ይሄን ካርድ ስልክልሽ ማለት ያው የመጀመሪያ የአብርሃም የልጅሽ አባት ደስታው ደስታሽ ነው፣ ሀዘኑ ሀዘንሽ ነው። በብዙ ነገር በደስታም ይሁን በሀዘን ብዙ ነገሮች ነገር ትካፈላላችሁ፣ ከዛም አልፎ ተርፎ ብዙ ነገሮችን ታደርጋላችሁ በሚል እሳቤና ግምት ነው እኔ እምሰጥሽ ይሄን ነገር ማለት ነው። እና ፕሊስ እንዲደብርሽ ወር ደግሞ ነገር እንዲልሽ ፈልጌ አይደለም፣ ግን ደግሞ ያው ቢያንስ ይሄ ነገር የሰርጉ ማስታወሻ ወረቀቱ ሆነ ምንም ሆነ አንቺ ጋር እንዲቀመጥ ስለፈለኩኝ እናንተ ጋር እንዲቀመጥ እንደምታዩት ስለፈለኩኝ ነው። ከዛ ውጭ ያለፈ ነገር የለውም። እና ትላንትና አይታችኋል፣ ከሩታ አክስት ጋር ተገናኝተን አውርተናል። ብዙ ነገሮች ነበሩ። ያ ነገሮችን ደግሞ ዛሬ ከሩታ ቤተሰቦች እንግዲህ ትንሽ የምትቀለኝም ሆነ ነገሮችን ለመናገር ያው ስትቆጣም እንደ እናትም መንፈስ ላይ ብዙ ነገሮችን ያው እንዳያችሁት ከሆነ ባለፈው የሰጉ ብልስት ሻሜት አልቀበልም ምናምን ብላ ነበረ። ያ ነገሮች እንዳሉ ሆኖ እንትን ብዬላታለሁ እና ቢያንስ የምትቀለኝ ትንሽ ገኒ ስለሆነች ያው ከገኒ ጋርም ስለምትቀራረብ ከገኒ ጋርም አሪፍ ነገር ስለሆነ ነው ዛሬ ይሄን የሰርግ ወረቀት ለሩታ እንድታደርስልኝ የፈለኩት ገኒን ነው። እና ይሄ የሰርግ ወረቀት ሩታ ሲደርስሽ ያው እንደማይደብርሽና እንደማይሰማሽ ተስፋ አደርጋለሁ። ሊሰማሽም አይችልም። ምክንያቱም እንግዲህ ያለፈ ታሪክ ስለሆነ ያለፈ ነገር ስለሆነ ለሰርጉ ደግሞ ለሰርጉ ጠራሽ ይሄን ያህል ችግር አለው ብዬ ላስብ አልችልም ሩታዬ። እና እንደዛም ከተሰማሽ ነው በጣም 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 ይቅርታ። ግን ቢያንስ የዚህ ሰርግ ወረቀት ይሄ ነገር አንቺ ጋር እንዲቀመጥና ቢያንስ ስታዩ ነገር እንዲሰማሽ ማለት የሰራው ስራ ትክክል እንዳልነበር እንዲሰማሽ የሆነ ነገር እንግዲህ ስለመፈለግ ብቻ ነው። ምክንያቱም በዚህ ሰዓት ሰራው ስራ በቀልም ሆነ ምንም አንድ ሰው በቀል ተበቀለና ጥፋ ተብሎ የሚገነባ ቤትም የለም። ቤት አንዳንድ ነገሮች በሙሉ የሚገነቡት በይቅርታና በማለፍ ችሎ በማለፍ ነው እንጂ ሰው ስላጠፋ የሆነ ሳጠፋ ይባል ነገር የለም። ልኳችሁም የሩታ ማክስት መታለች እያወራ ነበረ እና ስለሷም ማለት ያው እንደምልኳችሁ የምትቀልኝ ሰው ነች። ያው ከባጅ እየወረደች ነው እና ይሄ ነገር ማለት እንዳይደብረው ተደብቀው። ሰላም ነው ግን ሰላም ነው ሁሉ ሰላም እግዚአብሔር ይመስገን። ለነሱ ሰላም ቤተሰብ እንዴት ናችሁ? በጣም ደህና ነን። ካሜራ እየጠበቁሽ ወዲያ ይሁን ነገር የደስታ ነገር ስለሆነ ደስታ ምን የተገኘ ነገር አለ? አዲስ ነገር አዎ፣ ትናንትና ቤል ማግኘትሽ ነበር። አዎ እና ነገሮችን እንትን እያነሳ ነበረ። ያው እንደ ማለት እንዲደብርሽ የሆነ አሁን ምን ነገር እንዲደብርሽ ፈልጌ እንዲያስከፋሽ የሆነ ነገር እንድሽ ፈልጌ ያለው ነገር እሺ። እናት ምን ያስከፋ ነገር ከሆነ ያስከፋል። ካሰብከው ለምን ጠራኸኝ? ያስከፋ ትናንትና ተገናኝተን ስናወራ ማለት ብዙ ነገሮችን አልነገርሽኝም። ነገሮች ነበሩ። ያ ነገሮች አልነገርሽኝም። ገባሻ? ሩታ ልታገባ እንደሆነ አልነገርሽኝም። ሩታ ልታገባ ነው ጨራሽ? አይ እንደማመጣችሁ ብላችሁ ትናንትና ፈረንጁና እንግዲህ ፈረንጁ በጣም የሚቀርባት ሩታ አይደል እኮ ፈረንጁና እዩ ቪዲዮ የጫነው ቪዲዮ ላይ ሩታ ልታገባ እንደሆነ የሆነ ነገር እንደሆነ ማን ነገር አይቻለሁ። ፈረንጅ ልታገባ እንደሆነ ጭራሽ የማውቀው ነገር የለም። ከሩታም አልተገናኘንም፣ ከፈረንጁም ጋር አልተገናኘንም፣ ከማናቸውም ጋር ከኔ ጋር ግንኙነት የለንም በአሁኑ ሰዓት። ይሄ አዲስ መረጃ ነው የምሰማው። ማታውም አዲስ መረጃ ነው ያየሁት። አሁንም አንተ የምትነግረኝ አዲስ መረጃ ነው። የምናውቀው ነገር ምን አስባችሁ ነው? ምን እሷ እኮ አብርሃም አይደለችም ዘላ ፊጥ ብላ ወንድ ልጅ ጋር የምትሄደው ገብቶሃል አይደል? አብርሃም አይደለችም። ከአብርሃም ጋር ስትጣላ ቶሎ ብላ ወንድ ጋር የምትሄደው እንደዛ አይነት ሰው አይደለችም እሷ። ስለዚህ እንደዚህ አይነት ነገር አስተሳሰብ ባይኖራችሁ አሪፍ ነው። ሰላም ብትሰጡን ሲጀመር አሪፍ ነው እንዴ። ሰላም ስጡን። አይበቃችሁም እንዴ? እሺ ያው ይቅርታ። አሁን ትናንትና ብዙ ነገሮች አውርተናል። ዛሬ እንደዚህ ልሽ አልፈለገም። ግን ያው ካሜራማኔም እንደመጣው ፌስታል ይዟል፣ ካርዶችን ይዟል እና እኔ ጋርም ደግሞ አንድ ካርድ አለ ማለት ይህ ካርድ የሰርግ ካርድ ነው እና ምን አንተ ልታገባ ነው? እኔማ ባገኘውና ባገባው አግኝቼ ባገባው ጥሩ ነበር። አግኝቼ ባገባ ጥሩ ነበር። ኧረ ትገርማላችሁ።
ምን ማለት ነው? እንግዲህ እንደምትል ማለት እኛ ምን ልናድድ መስሏችሁ ነው ሀሳባችሁ? ምን ለማሰብ ፈልገህ ነው? እንግዲህ ይኸውልሽ የሚለው የማክበር ሰላምታችንን ያቀርባል። አይ አየሁት እኮ አንተ ባታነብልኝ ምን ያነባለሁ እኮ ገብቶሃል አይደል? አንተ ባታነብ ማንበብ አይጠበቅብህም። ሲጀመር ይሄ ምንድን ነው? ካርድ ነው እንግዲህ ስሙ ማን ነው የሚለው? ለሩታ ነው የሚለው። ለሩታ ያንቺም ካርድ እዛች ጋር አለ እስከነ ቤተሰቦቿ። ያንቺም ካርድ እዛች ጋር፣ ያንቺም ካርድ አለ እዛች ጋር። ሌላ ምስተጠኝ ነው ያስከው ካሜራ ለኔ ነው። አመሰግናለሁ። ለራስህ አድርገው እንጂ ለምንድን ነው ግን በዚህ ልክ መቀለድ እንደዚህ ያስፈልጋችሁ? ከኔ ቀልድ እኮ አይደለም ማለት እውነት ስናገርሽ ከኔ አንቺ እኔ ምንም የምትናገረኝ አይከፋኝም። ገባሻ? አንቺ ምንም የምትናገረኝ ስለማይከፋኝ ምንም ስለማይነኝ ችግር የለውም። ለፋሽ መናገር ትችያለሽ። ከኔ ገባሽ? እናቴ ደስ እንዳለሽ ተናገሪ። ምን አለ መሰለህ ጥሩ ነው ማለት ይሄ ማምጣት ጥሩ ነው። ከኛ አንደበት ምን እንደሚወጣ የምትፈልጉት ያ ከሆነ ያ ምንም ነገር መናገር አንፈልግም ከእናንተ ጋር ገብቷል። ውጣ ውረድ ምናምን ከእናንተ ጋር ምንም የምናደርገው ነገር የለም። ትላንትም ነግሬሃለሁ የምትሰማ ከሆነ ማለት ነው። ይሄ ደግሞ ትልቅ መረጃ ነው። ገብቷል አይደል? ይሄ ያመጣኸው ትልቅ መረጃ ነው። ስለዚህ በዚህ ብቻ እኔ የምፈልገውን ነገር እንደማደርግ ካሜራ ይዘሃል። መቼም አትዋሽም አልሰጠሁም ብለህ ሚዲያ ላይ ነው ያለው። ያው ሚዲያ ላይ ነው ያለው። ስለዚህ ይሄ ደግሞ ትልቅ መረጃ ነው ለእኔ ማለት ነው። ገብቷል? ለእኔም ለሩታ የሚገባችሁን ቅጣት ታገኛላችሁ ከአሁን በኋላ ማለት ነው። እስከዚህ ድረስ ከደረስክ አንተ ድግስ አልኩ ዝም አልክ። አሁን ጭራሽ እኔን ለማናደድ ነው አይደል? ይሄ ነገር ይዘጣ ገኒ ድግሱ እንዲቆም ብዬ እኮ ሰጥቻለሁ። ድልኩ ገኒ ድግሱ እኮ ሩታ አይደለሁም። ሩታ ነኝ እንዴ እኔ እኮ ገነት ነኝ። ገኒ ድግሱ እኮ ብዬ እኮ ሰጥቻለሁ። ወደድራ እንዴ ገኒዬ ምን ላድርግሽ? እኔ ከዛ በላይ እኔ ምሰጠኝ ነገርኩ። እኔ በሩታ ሀሳብ እኔ የምመራው ወይ ደግሞ በእኔ እሷ የምትመራው ምንም ምክንያት የለም። የእሷ ሀሳብ ሌላ ነው፣ የኔ ሀሳብ ሌላ ነው። ለምንድን ነው ሌላ ውስጥ እንድንገባ የግዴታ የምትገፋፉ? እሺ ልጅ ገኒ ቢያንስ ለምንድን ነው ሰላም ማሰጡት? እንዳንቺ ገኒ እኮ ልጅ እንዳንቺ እኮ ስሚኝ ገኒዬ፣ ቢያንስ አንቺ አንድ ሰው ሆነሽ እኮ ድግሱ ማስቆምችበት ነገር ብዙ ነገሮች ነበሩ አይደል ገኒ? አረየ በጣም የምትቀልዱ ሰዎች ናችሁ። ነት በጣም እኔ እንጃ የሆነ ልቀታችሁ የወረደ ነው የሆነው። በዚህ ልክ እንዴት ነው ሰውን የምትልቁት እናንተ? ምን ለማድረግ እየፈለጋችሁ ነው? ሰውን ሌላ እሳት ውስጥ ለምንድን ነው የምትከቱት? ወይኔ መድኃኒዓለም ጤነኛ ናችሁ ግን? እኔ ጤነኛም አትመስሉኝም ሲጀመር። ግን የሰጠሁሽ እኮ የሰርግ ጥሪ ካርድ ብቻ ነው። ከዛ ውጭ ምን ተፈጠረ? የጥሪ ሰርግ ለኔ እንዴት ትሰጠኛለህ? የራስ ሰርግ ነው እንዴ ጠራኸኝ? ሩታ ገጅ ሰጣት። እሺ የሰጣት ደስ ይለኛል። አንተ ልታገባ እኮ አይደለም የሰጠኸኝ። የአብርሃም እና ሄርሜላ ብለህ እኮ ነው የሰጠኸኝ። ምን እንድልህ ነው የጠበቀው? ቆይ ከዚህ በላይ ምን ማለት ከላይ እንደበት ምን እንደሚወጣ ነው የምትፈልገው? ገብቶሃል አይደል? እኔ እናንተ ሲጀመር ኩያሞች አይደለንም። አፍላፊ ካንተ ጋር እንዳወራ አታርገኝ። ገኒ እኮ ምንም ነገር አወራሁም እኮ እናቴ ነገርሻለሁ። ይቅርታ ያልኩሽ እኮ ነው ማለት እንዴት ላስረዳሽ? አልተረዳሽም ገኒ። ጋዛ እንዴት ነው ማልረዳ? ያከተማ ነገር ስለሆነ እኮ ነው ገኒ። ሰርግ ደጋሽም ነህ፣ ካርድ ማከፋፋይ ነህ፣ ሁሉም ነገር ነው አንተ። ይሻልሃል። በዚህ ልክ እንዴት ጭራሽ እየሳክል የምታወራኝ? ሰውን አልናዳችሁ የሆነ ነገር አድርጋችሁ ምን እንደምትጠቀሙ ባላቅም እኔ ግራ ነው የገባኝ። እንዴ በዚህ ልክ ለምንድን ነው ሰው እንዲናገራችሁ የምታረጉት? ተራ በተራ እየመጣችሁ ስሚኛ እንዴ ገኒ በማለት ይቅርታ ማለት እንደዚህ እንዲከፋሽ ፈልጌና እንድትናገሪ ፈልጌ አይደለም። አንድ ያበቃ ነገር ላይ መርከሙ እኮ እኔ ስላልታየኝ ነው ገኒ አይደል? ያበቃ ነገር ትናንትና ለእናንተ ነው እኮ ያበቃው፣ ለእኛ አላበቃም። ገብቶሃል? የሩታና የአብርሽ ጋብቻ አላበቃም። ይሄ ለእናንተ ነው አይደል ያበቃው? ችግር የለውም ለእናንተ አብቅቶ ሊሆን ይችላል። ለእኛ ግን እስከ መጨረሻው አያበቃም። ገብቶሃል አይደል? እንደዚህማ እልህ ካስያዛችሁን እልህ ውስጥ ነው የምንጋባው። ይሄንን እወቅ። እሺ ገኒ ያው ምን ይደረግ ማለት እንዴት ልበልሽ? ያ ሁሉ ተናግሬ ጭራሽ ይባስ ብለህ የጥሪ ካርድ ይዘህልኝ ትመጣለህ? ትንሽ አታፍርም? ደሽ የሚባል ነገር አልፈጠረብህም? እንደዚህ እንዴት አከፋኝ? ሩታ ማለት እኮ ነው ማለት ነው። ገኒ ማለት አንዴ እነሱ በተለያዩ ነገርኛ ለምንድን ነው የምንጨነቀው? መቼም አይለያዩም እያልኩ ነው። ትናንትም ነግሬሃለሁ አይደል? መቼም አይለያዩም። እናንተ ፍላጎታችሁ የምትጠቀሙት ነገር አለ። ገንዘብ እንዳቤል እየተከፈለ ነው እንደምትሰራው ከሆነ ጥሩ ነው። አይ እንደ ብሩኬና
እንደ አቤል እየተከፈለ ከሆነ ንገረኝ። እኛ ምን ክፉ ነገር አትናገሪ። ይሄ ክፉ ነገር እኮ አይደለም። አንተ ክፉ ነገር እያደረክ ለኔ ክፉ ነገር አይደለም ትለኛለህ። አትናገሪ ትለኛለህ። ምን ማለት ነው? እየተከፈለ ከሆነ እኛ ምን ከፍላለን? ችግር የለም አስማማልን ሁለቱን። አዎ እኔ ደግሞ ልክፈልክ እስኪ አሁን በቃ በዚህ ልክ ብታስቡ ከሆነ እኔ ደግሞ ልክፈልና ሩታና አብርሃምን አንድ ላይ አስማማልን። አሳምናት ሩታ ጋር ማለት ክፉ ነገር ያወራሻለሽ። እኔ ግን ስጠራኝ ሀሳብ ቀይሯት ምን የተፈጠረ ነገር አለ ሌላ ሀሳብ ብዬ እንጂ ለዚህ መሆኑን ባውቅ ግን ትናንትና ከሌሎች ነው ያቤል ጋውዝሽ ምን እንዳጋጭ እንዳልሽ ነገር ታውቂያለሽ? ምን እንዳደረግሽ? ምንም አላረኩም። ሲያንሰው ነው ያ ምን አደረኩት? ገብቷል። አንቺ አውራ ነው እኮ በሰላም በእናትህ ታገኙ አይደል? ያውራ ነው በሰላም ነው። ላውራው አላውራው ራሴ ነው የማውቀው። በቃ ለእናንተ እንደውም ቢገባችሁ አቤልን ያደረኩት ነገር ነው ለአንተ ቢገባ ሁለት ሳውራክ ማለት ነው። እንደውም በትዕግስት ሆኜ ነው እያወራሁት ያለሁት። አቤልን አይተሃል ትናንት እንዴት እንዳወራሁት። ስለዚህ በዚህ ልክ እንድንጣላ ከሆነ የምትፈልገው እኔ ከእናንተ ጋር መጣላትም ምንም አልፈልግም። ገብቶሃል አይደል? ካርድን ያዘውካ መያዝ ካልቻልክ ደግሞ ይኸው ካርድ እኮ የጥሪ ካርድ አይ ስጣት እራስህ ለሩታ ነው እንጂ ለሩታ በር ስገባ አይደለም ተይው ስገባ ስትመጣልህ ስታገኛት እኮ ነው የምትሰጣት። ስታገኛት ማለት ነው። ጫፏ ደግሞ አጠገቧ እንዳትደርሱ ሲጀመር ማለት ነው። ሁለት ሳወራክ አጠገቧ እንዳትደርሱ በቃችሁ። ይሄ ካርድ ለራስህ ግባበት ከፈለክ ደብል ማለት ነው። ሌላ ሰው አስገባበት። እኛ አንፈልግም። እሺ ቢያንስ በቃ ሩታን ከተነሽ አንቺ ቢያንስ ደስታ ተካፋይ ነሽ። በጣም ቀልደኛ ወጥተዋል። እውነት በጣም ነው የምትቀልደው። ግን ልቀት ከዚህ ወረደ። ግን ነገር ምንድን ነው ችግሮች? ነገር ይገርስ እንዴ አፍረጅ አብርሃም እኔ ቆሜ ልዳረው ለሄርሜላ የምታስበው ይሄ ነው። እስኪ ንገረኝ። ነገሮች እንዲስተካከሉ ያኔ ለምን ቢስተካከል ያኔ እኮ ነገሮች እንዲስተካከሉ ለምን ይሻሉ አይደል? ገኒ በቃ አሁን ልትረዳኝ ምንም አልቻልክም አንተ። ገብቶሃል አይደል? ልትረዳኝ ስላልቻልክ እኔ ለታውን አፍላፊ ከምናወራ እኔ ብሄድ ይሻላል አይሻልም? እሺ ይበል። አዎ ካንተ ጋር እንደዚህ ከማወራ በወረዳ አመለካከት አንተ ባለፈው የድግስ ብር ተቀባይ ያልከኝ ዝም አልኩ። ትላንትና እኔ በሰላም እንድናወራ ብዬ ጠራው ያልከኝ ላይ ተሃል ቀጠልክ። ዛሬ የጥሪ ወረቀት ብለህ ይዘህ መጣ። ገብቶሃል? ልቀት እንዴት እንደሆነ እናያለን። በቃ ችግር የለውም። ገብቶሃል አይደል? እኔ ሁሉ እንድትሆን አልፈልግም ነበር። ስለዚህ አቤል ላይ የሆነው ጠፋንታ አንተ ላይ እንዲሆን ነው አይደል የምትፈልገው? ያ ከሆነ ችግር የለውም። ከዚህ በላይ ካንተ ጋር መቀጠል አልፈልግም። ገባህ አይደል? ሩታ ደግሞ አጠገቧ እንዳትደርስ ስነግርህ ማለት ነው። አጠገቧ እንድትደርስ አልፈልግም። ማናችሁ ብትሆኑ በቃ ግቢ ሲጀመር ሰው አስቀምጠናል እኛ እንዳትገቡ ማለት ነው። ከዛ በዘለለ አጠገቧ እንዳትደርስ። ገባህ አይደል? ይሄንን ደግሞ ደብል ራስ ግባበት፣ ለፈለከው ሰው ስጥ። ከዚህ በላይ ሁለተኛ ደግሞ ከኔ ጋር እንደዚህ አይነት ነገር አለ። ቤተሰብ እንግዲህ አሁን እኮ ነው ያደረኩት ነገር እኮ ምንም ነገር እኮ የለም። ጥሪ ካርድ ብቻ ነው። ቢያንስ በቃ ነገሮችን እነሱ እንዳሰቡት ልጁ ሳልተጎዳ የሆነ ነገር ሳለ ቢያንስ በቃ በዚህ ሰዓት እኮ ምንም ይሁን ምንም በቃ ቢያንስ ተዛምዶ ነበር። ቢያንስ መሀላቸው ልጅ አለ። ቢያንስ እሱ ደስታቸው ሊሆን ይችላል። እንዴት ነው ከሩታ አካባቢ መደሰት የለበትም ማለት ነው? ማይገባኝ ነገር እሱ ነገር ነው ማለት ከሩታ ጋር መሆን ካልቻለ አብርሃም ደስተኛ መሆን የለበትም፣ መከፋት አለበት፣ የሆነ ነገር አለበት ማለት ነው። ቤተሰብ እንዴት ምን ማለት ነው? ይሄ እኮ ነው የሰጡት ቁጥር ይካድ ብቻ ነው ያሰባ በዚህኛ ልክ እንትን ማለት እኔ እኮ ማረው እኮ የአብርሃም ደስታ ፍለጋ እና ምን ነገር እዛው ምን ነገር አስቤ እኮ ደግሞ ማለት በቃ ኦልሬዲ እኮ ሰርጉ አንዴ ነው በቃ ምንም የሚቀር ነገር እኮ አይደለም አይደል? እነሱ አንዴ ያቆሙትን ትዳር እንዴት ነው ዛሬ እኔም መጥቼ ገነትን መጣ የሆነ ሰው መጥቶ አይሆንም የሚታረቁ ምናምን ብሎ እስካለ የሚሆን ነገር አለ እንዴ? ቤተሰብ ማለት የሚሆን ነገር እኮ የለም አይደል እንዴ? አንዴ እኮ ሰው ልብ ከቆረጠ በኋላ ለበቃ ከተነሳ በቃ ካሰበ በኋላ እኮ ምንም ማለት የሚቆረጥም የሚመለስም ነገር ምን ነገሮች እኮ የሉም። ቤተሰቦች እንዴት በዚህ ነው ልክ ሰው እንዴት አልገባኝም። እንዴት በእንትን እንደሚል በቃ እነሱ አንዴ ልባቸው ቆርጦ አንዴ ልባቸው ተነስቷል ፍቺ ሆነ ለምን ነገር ግን እኛ ዛሬ ሆይ ስለተባለ ወንድም ስለተባለ የአብርሃም የሩታ ትዳር ይመለሳል ማለት ነው።
ይበልጥ ልጆቹን ለነሱ ያስገባ ናቸው ያለው። በጣም ብዙ ነገሮች ውስጥ እንዲገቡ ብዙ ነገሮች እንዲያደርጉ ያደርገኛል። ብቻ ኮመንት ላይ ጻፉልኝ። ሳይሆን ካርድ ይፈልግ ሰው ካለ መምጣት የሚችል ሰው ካለ መውሰድ ይችላል።